ሰላም ጤና ይስጥልን። ቀመር ቴክኖሎጂዎች ነን። በዛሬው ቪዲዮ አንድ ፎልደርን እንዴት ሂድን እና አንሂድን እንደምናደርግ ነው የምናየው። ይሄ ማለት ምንድነው? ፎልደራችሁን ሰው እንዲያይና እንዳያይ እንዴት ሂድን እና አንሂድን እንደምናደርግ በዛሬው ቪዲዮ እናያለን። መጀመሪያ ላይ የምናደርጋለን አሁን ለምሳሌ እዚህ ጋር አሁን ለምሳሌ እዚህ ሲ ላይ ገባውና እዚህ ጋር አንድ ፎልደር ክሬት እናደርግ። ራይት ክሊክ ኒው ፎልደር እዚህ ጋር ይሄው ፎልደር ከዛን ለእናንተ እንድታው ቼክ ብለን አንድ ፎልደር ክሬት ተደረገ። ልክ ቼክ የሚለው ፎልደር ክሬት ተደረገና አሁን ታርጌቱ ምንድነው? ይሄ ፎልደር እንዳይታይ ማድረግ ነው የፈለጋችሁት። ሰው እንዳያይ እዚህ ውስጥ ዳታ አሁን ምንም የለውም ለጊዜው፣ ግን ሰው እንዳያይ ከፈለጋችሁና ይሄን ፎልደር ሂድን ማድረግ ከፈለጋችሁ ልክ ይሄን ፎልደር ሂድን ማድረግ ከፈለጋችሁ ምንድነው የምናደርገው? መጀመሪያ እዚህ ሰርች ባር ላይ እንመጣና cmd ልክ cmd ብለን ስንጽፍ ኮማንድ ፕሮምፕት ይመጣል። ልክ ኮማንድ ፕሮምፕት ሲመጣ እዚህ ጋር ራን አስ አድሚኒስትሬተር እንላለን። ልክ እንደዚህ ብላክ ቦክስ ሲመጣ ምንድነው ታርጌታችን? እዚች ጋር ያለችውን ቼክ የምትሏን ፎልደር ሂድን ማድረግ ነው፣ ሰው እንዳያይ መደበቅ ነው። ስለዚህ ምን እናደርጋለን? እዚህ ጋር ኮማንድ ፕሮምፕት ላይ ማለት ነው። ኮማንድ ፕሮምፕት ላይ ምን እናደርጋለን? እንጽፋለን አትሪብ ብለን ከጻፍን በኋላ ስፔስ ፕላስ ኤች ስፔስ ፕላስ ኤስ ስፔስ ከዛን ሎኬሽኑ ማለት ይሄ ፎልደር የሚገኝበት ሎኬሽን ነው። ይሄ ፎልደር የሚገኝበትን ሎኬሽን እንዴት ነው የምናደርገው? እዚህ ሰርች ባር ላይ እንመጣና ደብል ክሊክ እንነካለን። ልክ ደብል ክሊክ ሲነካ ይሄው ሎኬሽኑ የሚገኘው ሲ ላይ ነው ብሎ ያመጣል። ስለዚህ እቺኛዋን ኮፒ እናደርጋለን። ልክ ኮፒ አድርገን እዚህ ሲኤምዲ ላይ መልሰን እንመጣና እዚች ጋር የምናደርጋለን ኮንትሮል ፕላስ ቪ ነክተን ፔስት። ልክ ኮንትሮል ፕላስ ቪ ነክተን ፔስት ካደረግን በኋላ እዚህ ጋር ፋይል ኔሙ ምንድነው? ሂድን ማድረግ የፈለግነው ፋይል ኔም። ስለዚህ ሂድን ማድረግ የፈለግነው ፋይል ኔም ቼክ የምትሏን ፎልደር ነው። ስለዚህ እዚች ጋር ምን ብለን እንጽፋለን? ቼክ። ልክ ቼክ ብለን ጽፈን ኢንተር እንበል። ኢንተር ስንል ይሄው ሰክሰስፉል ሆኖ ተርሚናሉ መጥቷል። ስለዚህ እዚህ ጋር እንወጥና እዚች ጋር አንድ ጊዜ ራይት ክሊክ ነክተን ሪፍሬሽ። ልክ ሪፍሬሽ ስንል ይሄው ፎልደሩ ጠፋ። ስለዚህ ማንም አክሰስ ማድረግ አይችልም። ኢቭን ኢፍ አክሰስ አደርጋለሁ ብሎ እዚህ ጋር ቪው የምትሏን ነክተው እዚህ ጋር ሂድን አይተን የምትሏን ራሱ ቼክ እና አንቼክ ቢያደርግ ራሱ ማግኘት አይችልም። ይሄው የለም ቼክ ቦክሱ ሂድን ሆኗል። እዚህ ጋር አንቼክ ራሱ ቢያደርግ ማግኘት አይችልም። የለም ሂድን ሆኗል፣ አያገኝም። ስለዚህ መልሰን እኛ ራሳችን እንደዚህ ፋይሉን ሂድን አድርገን የሆነ ጊዜ መተን መልሰን ማግኘት ብንችልና ወደ ቦታው አንሂድን ማድረግ ብንፈልግና መልሰን ማግኘት ብንፈልግ እንዴት ነው የምናደርገው? ድጋሜ ሲኤምዲ ላይ እንገባለን። ከዛን መልሰን አትሪቭ ብለን ጽፈን ስፔስ ቅድምና ሂድን ለማድረግ ፕላስ ኤች አረ ለነካ ነው። አሁን ማይነስ ኤች አንሂድን ለማድረግ ማይነስ ኤች ስፔስ ቅድምና ሂድን ለማድረግ ፕላስ ኤስ ነው ነካ ነው። አሁን ማይነስ ኤስ ስፔስ ማይነስ ኤስ ከዛን ስፔስ አሁን ሎኬሽኑ ማለት የቱ ጋር ነበር? እዚህ ሲ ላይ አይደል ያለው። ስለዚህ ሲ ኮንትሮል ፕላስ ቪ ነክተን የቅድሟን ፔስት እናደርጋለን። ከዛን መመለስ የፈለግነው ፎልደር ኔም ምንድነው? ቼክ እንደዚህ አይደል? አዎ። ልክ ኢንተር ስንል እዚህ ጋር ፎልደሩ ይመጣል። ቅድም ሂድን ነው። ይሄው ልክ ኢንተር እንበለው። ይሄው ልክ ኢንተር ስንል ይሄው እዚህ ጋር መጣ። አያችሁ? ቼክ ቦክሱ ቅድም ሂድን ሆኖ መጣ ማለት ነው። አንሂድን ሆነ ማለት ነው። ስለዚህ እንደዚህ አድርገን ሂድንም አንሂድንም አድርገን ፋይሎቻችንና ዳታቻችን ሰዎች እንዳያዩ መደበቅ እንችላለን ማለት ነው። እንደዚህ አይነት ቪዲዮ እንዲደርሳችሁ ቀመር ቴክኖሎጂን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉ። የምትፈልጉትን ኮሜንት አስቀምጡልን። አመሰግናለሁ።